እንግዲህ በመላው ዓለም ያላችሁ ይህንን ጋዜጣዊ መግለጫ እየተከታተላችሁ ያላችሁ ወገኖቻችን በቀደም እንደነገርናችሁ እስካሁን ድረስ ቁርጥ ያለውን ሀሳብ ያልነገርናችሁ መሰራት የነበረባቸው ስራዎች ነበሩ። ከጠቅላይ ቤተ ክህነቱ ጀምሮ በአዲስ አበባ ሀገረ ስብከት በተዋረድ በመንግስት በኩል በከንቲባ ጽሕፈት ቤት በተዋረድ መሰራት የነበረባቸው መፈቀድ የነበረባቸው ነገሮች ነበሩ። እነዚያ ሁሉ በእግዚአብሔር ፈቃድ ተከናውነው ዛሬ ቁርጡን እግጡን ስላገኘን ነው ይህን ጋዜጣዊ መግለጫ እየሰጠን ያለ ነው። እንግዲህ እኔ በዚህ 2-3 ቀን ወንድማችን ካረፈ በኋላ እኔ 3 ነገር ከዘላለም ሞት ተምሬ። አንዳንድ ሰዎች እንኳን ሞተው ኑሮ የማያስተምሩ ሰዎች አሉ። ኑሮማቸው መቆማቸው ከሞቱ የከፋ ኑሮ ሙተውም ትርጉም የማይሰጡ ሰዎች አሉ። አንዳንድ ልባም ሰዎች ደግሞ ሙተው ቆመው የሚናገራሉ፣ ሙተው የሚናገራሉ። እኔ የዘላለም እረፍት 3 ነገር አስተምሮኛል። አንደኛ ዘላለም የሃይማኖት መልኩን የትምህርት ልኩን የቆመበት መድረኩን አስከብሮ የኖረ ላለፉት 30 ዓመታት የሃይማኖት የትምህርት የጠባይ ለውጥ ሳያመጣ ነበረ ከመባል የተሰወረ ብዙዎች ወልደው ሲነሱ መጥተው ሲሄዱ ገብተው ሲወጡ ዘላለም ግን ባለበት ቆሞ የማይበል ጎርፍ ሳያናውጠው የቆየ ለትንሽ ለትልቁ ለሀብታም ለድሃው ለሞላለት ለጎደለበት ሁሉም ቦታ ለተከፈተ ሁሉ ለተዘጋጀለት ሁሉ ሰማያዊ የእግዚአብሔርን ቃል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ትምህርት ሳይጨምር ሳይቀንስ ሳይበርስ ሳይከልስ በትክክል ለምዕመናን ጆሮ ሲያደርስ የኖረ መሆኑ። ሁለተኛው ደግሞ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ ሳይሆን በውስጡ ያሉ ሌሎችም ሰዎች ቅልብ ያላቸው ሁሉ ለዘላለም የሰጡትን ክብርና ቦታ ስመለከት ለካ ዓለም የጫጫታ የትርምስ የግርግር ብቻ አይደለም። በዝምታ ውስጥ የሚታዩ የሚሰሙ ባለውለታዎች አሉ። ሁሉ አንድ ድምፅ አንድ ልብ ሆኖ የወደደው ያደነቀው እንደገና አንድ ልብ ሆኖ ያዘነለትና ያከበረው ወንድማችን በመሆኑ በጣም እጅግ በጣም በስጋ የወለደችው እናቱ በመንፈስ የወለደችው ቤተክርስቲያን እኛም የጥምቀት ወንድሞቹ የክርስትና ወንድሞቹ ተደስተናል፣ ቆርተናል። በእውነት ይህን ያደረገ እግዚአብሔር ክብርና ምስጋና ይግባው። ሰማያዊ ሕይወቱ ምን ሊሆን ይችላል ብለን ጥያቄ አንስተን አናውቅም፣ ልናነሳም አንችልም። መቼም የእግዚአብሔር ውሳኔ ለእግዚአብሔር ትተነው መመዘኛዎች አሉ፣ መለኪያዎች አሉ። በዛ መመዘኛና በዛ መለኪያ መሰረት አሁን ዘላለም የት ነው ብዬ ብጠየቅ እኔ ከአብርሃም ከይስሐቅ ከያዕቆብ አጠገብ ቁጭ ብሎ ከገብርኤል ከሚካኤል ጋር ቅዳሴ ገብቷል ብዬ ነው የማምነው። ምክንያቱም መለኪያዎቹ እናውቃቸዋለን። እግዚአብሔር ምን ይወስናል እሱ እና ከሞላ ጎደል ውሳኔዎቹን እናውቃቸዋለን። የቸርነቱን ስራ እንዳለ ሆኖ ማለት ነው። እና ከዛ በተረፈ ይሄ ልጅ በቀደም ተናግሬያለሁ። ይሄ አሁን የምናደርግለት ሽኝት ተክሊሉ ነው፣ ሰርጉ ነው። ዘላለም በእውነቱ ጉልቻው፣ ትዳሩ፣ ሁሉ ነገሩ ወንጌል ነው። እንደ ቅዱስ ጳውሎስ እንደነ ዮሐንስ እንደነ ቄርሎስ ሁሉን ነገር እንድፍ አድርጎ ትቶ የተከተለ ልጅ ነው። ቤተክርስቲያን ደግሞ ወዳጆቿን አገልጋዮቿን በሁለት መንገድ ታከብራቸዋል። ወከብረት ነፍሱም በውስጥ ዓለማት ክልኤቲ ዘዝየ ወዘካ በዚህ ዓለም ይከበራሉ። ተወስኮ ዘነሳያን ይባላል። እነዚያን ሰዎች እያዩ ከሞቱ በኋላ የሚጨመሩ ሰዎች አሉ። ቅን መንገዳቸውን እያዩ ቅን ትምህርታቸውን እያነበቡ ቅዱስ ጳውሎስ ከሞተ ከ2000 ዓመት በኋላ ዛሬም ብዙዎችን እየለወጠ እየቀየረ ነው እና አንደኛው በምድር ታከብራቸዋለህ፣ ሁለተኛ በሰማይ ደግሞ የአባታቸውን መንግስት እንዲወርሱ የምታደርገው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት እና ወንድማችን በሁለት በኩል ከብሯል። በጣም ተደስተናል። እንግዲህ አጠቃላይ በዚህ ጉዳይ የተባበሩን ከውስጡ ከውጭ ከላይ ከታችን ከጋዜጣዊ ግንባታ ከተነበሩ በኋላ እናጠቃለን። መጋቢት 1 ቀን
መጋቢት 1 ቀን 2018 ዓመተ ምህረት እመኒ ሀየውነ ወእመኒ ሀየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ንሕነ። በሕይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። እንግዲህ በሕይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8 የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላው ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ መምህር ዘላለም ወንድሙ ወስመ ጥምቀቱ ለሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የሕይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነው ወንድማችንን የሕይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት የአሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን የአስከሬን አቀባበልና አሸኛኘቱን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋል። አንደኛ፣ የመምህር ዘላለም ወንድሙ አስከሬን ረቡዕ መጋቢት 2 ቀን 2018 ዓ.ም ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራን ወንጌል ሰባኪያንና የዘማሪያን ህብረት ጥንድ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንት ቤተክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራን ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የአሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም የያሬዳዊ ዝማሬና የዘማሪያን ህብረት እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናል። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ልክ 8 ሰዓት እስከ 8 የመጨረሻው 8